ቁጥር 8 የፈርዖንም ልጅ ሂጂ አለቻት፣ ሕፃኑንም እናቱን ጠራች። የሕፃኑን እናት ጠራች። ቁጥር 9 ላይ የፈርዖንም ልጅ ይህንን ሕፃን ወስደሽ አጥቢልኝ፣ አንድ ዋጋሽን ምን እልልሻለሁ እሰጥሻለሁ፣ ሁለት አረ አሜን፣ አረ አሜን አለቻት። ሴቲቱም ምኑን ወሰደች? ሕፃኑን ወሰደች። ምን አደረገችው? አጠባችው። አረ አሜን፣ አረ አሜን፣ አረ አሜን። ጎድ እንግዲህ ቀጥል። እንግዲህ ተመልከቱ። እንግዲህ ቁጥር 10 ላይ ሕፃኑ አደገ። ያደገ ነው። እዛ ጋ እንግዲህ ባለሚስት የሆነው በሉሲ ኢየሱስ ማን ነው? እናድጋለን፣ ችግር የለም። ኢየሱስ ክርስቶስ ጌታ። ሕፃኑ አደገ፣ ወደ ፈርዖንም ልጅ ዘንድ አመጣቸው። ኢየሱስ ማን ነው? ለእርሷም ልጅ ሆነላት፣ ለፈርዖን ልጅ። እኔ ከውሃ አውጥቼዋለሁና ስትል ስሙን ምን ብላ ጠራቸው? ሙሴ ብላ ጠራቸው። የፈርዖን ልጅ ከምን አግኝቼዋለሁ? ከውሃ አግኝቼዋለሁና። ለዚህ ነው እንጀራህን ጣለው፣ በውሃ ላይ ጣለው፣ መልሰህ ምን ትለዋለህ? ሙሴን ነው። ዛሬ የኛ ነገር እዚህ እየጣል ነው አይደል? አንድ ቀን ይመጣል ንጉሱ። አረ አሜን። ይመጣል ጀግናው። አረ አሜን። በአደባባይ ኢየሱስ ማን? አሁን የነገርኳችሁን ደግሞ የሚተገብር ፓስታ፣ መኮሮኒ እንረዳ። አረ ኢየሱስ ማን ነው? ይውልሽ ይውልሽ። እግዚአብሔር ይመጣል። ብቻ እድሜና ጤና ይኑረን። አረ አሜን። ከዛም በኋላ በተራ እያሰለፍ ማነው ስሙ? አረ ኢየሱስ ማን ነው? ያድናል በሉ። እሺ እዚህ ውስጥ አለ። ክብር ለኢየሱስ ይሁን። ይሄ እኮ ከውሃ ወጥቶ ነው እዚህ የደረሰው በሉ። እሺ ይኸውላችሁ፣ አሁን ከተጣለ እንጀራ አንዱ የህይወት እንጀራ ሙሴ ነው። እንጀራን በውሃ ላይ ጣለው፣ መልሰ ምን ትላለህ? ሙሴ ማለት አሜን። አገኘች አላገኘች? አጠባች አላጠባች? አሳደገች አላሳደገች? እነግርሻለሁ፣ ታጠቢያለሽ፣ ታሳድጊያለሽ፣ ታገኛለሽ። ማጫር ቱርታን ያሳ ይኸውልሽ፣ የዘገየ ቢመስልሽ ሞኝ ነሽ አንቺ። አልዘገየም። እሺ አገኛለሁ በሉ። እሺ እይዛለሁ በሉ። እሺ አሳድጋለሁ በሉ። እሺ አጠባለሁ በሉ። እሺ ቁርጥ ነው አልኩ። በቃ ቁርጥ ነው በቃ። ኧረ አሜን። ማንም ሊከለክለው የማይችል ሴልቫኒያ ሳኩራቡና ማስ ኢየሱስ ክርስቶስ ጌታ። የሚንቀለቀል እኮ እግዚአብሔር እሳት አለ። አይኖቻችሁን በከፈተ ደስ ይለኛል። ኧረ አሜን። ኢየሱስ ማን? በጣም እኔ ቃል ሲመጣ ካቶራ ባዲያዶ ለጠላቶቻችሁ ይኸው የተከለከለ ምልክት ይደረግበታል። ያኔ ወንድሜን ይዘናልኝ ያልኩት ስራልኝና በብረት እሱን በአይኔ እያየሁት ነው። ጠላቶቻችሁ ላይ ሁሉ ወደ ሐዊ ደጅ እንዳትደርስ፣ ወደ ጌታቸው ደጅ